11 ዓመት ሊሞላው ነው ከሰለምኩኝ እና ምን አለ አይምሮ ታሟል ብሎ ነው መጀመሪያ የጀመሩት እና ወሂድ እንትን ብሏል አይምሮ አብዷል ተብሎ ከዛ በኋላ በቀጥታ ምንድነው የሚያደርጉት ሰዎች እየደወሉ በሰላም ነው ወይ ምንድነው ምናምን ነገር ይሉኛል። ምን ሆናል አብዳል እየተባለ ነው። ፓልቶክ የሚባል ፕሮግራም ነበር ያኔ። ከዛ በኋላ ምንድነው ያደረጉት አብዷል ብለዋሉ ሲያስወሩ ማለት ነው። ከዛ አብዶ ነው እንጂ በጤናው አይሰልምም እና አብዷል ምናምን ነገር ምናምን እያሉ ቤተሰቦቼ ጋር ላይ ሰው እየደወለ ምን ሆኖ ነው ያበደው ተብሎ እንዲወራው አድርገዋል። አዘሴም ታይም ደግሞ ምን ያደርጋሉ ከሪያድ $10,000 በየወሩ ተቆራጭ ተደርጎለት ነው በገንዘብ የተነሳ ነው የሄደው ተባለ። እና መጨረሻ ላይ እዚህ ሀገር እኔ የምኖርበት ሀገር ላይ የሚኖር ልጅ ምን እንዳለ ታውቂያለሽ? ብር ከሰው የሚፈልግ ልጅ አይደለም፣ የክርስቲያን ነው ፕሮቴስታንት ነው የሚያውቀኝ ልጅ ተከራከራቸው። አታውቀው ምናምን አሉት። እኔ አውቀዋለሁ ለምን እንዋሻለን አለ እዛው። ከዛ ሪሙቭ አደረጉት። አውቀዋለሁ፣ ቤተሰቦቹን አውቀዋለሁ፣ እሱንም አውቀዋለሁ። ከሰው የሚፈልግ አይደለም፣ አገሩ እንደዛ አይደለም፣ ከሰው ጥገኛ የሚጠይቅ አገር አይደለም፣ ራሱን ችሎ የሚኖር ሰው መሆን የሚችል ነው፣ ተማሪ ነው እና እንደዛ አይደለም በፍጹም አለ። ከዛ በኋላ ደግሞ ምን አደረጉ? የሆነ ሰዓት ላይ ደግሞ